ኑ ዛሬ 365 ሺህ ብር ተገዝቶ በአምስተኛ ቀኑ የተበላሸውን ይሄ የቀበሌ ቤት የሚያክለውን ትልቁን ፍሪጅ ላሳያችሁ። ይሄን ፍሪጅ ብዙውን ጊዜ ብዙ ቦታ ልታዩት አትችሉም። ምክንያቱም ቢሰራም ቢስተካከልም እዛው ያለበት ቦታ ተኪዶ እንጂ ውጪና ሌላ ቦታዎች ሲሰራ አስተውላችሁ አታውቁም። ስለሆነም ደንበኞቻችን ይሄንን ወደኛ መምጣት በጣም ከብዷቸው ነበር። ነገር ግን እኛ ራሳችን ትራንስፖርት ክብክብ አድርገን እዚያ ያለንበት ድረስ በማምጣት ወርክሾፓችን ላይ ባለና በተሟላ ማቴሪያል ሁሉንም ጽድት ለማድረግ ሞከረ። በሚገርም ሁኔታ ይሄ 365 ሺህ ብር ፍሪጅ ችግሩ በጣም ከባድና ውስብስብ ነበር። ከዛም በተጨማሪ በአካባቢ ባሉ ቴክኒሻኖች ታይቶ ተሞክሮ ስለመጣ ነገሩን በጣም ከባድ እንዲሆን አድርጎታል። ችግሩ ሆኖ ያገኘነው የፍሪጁ ቦርድ ላይ ነበር። ቦርዱንም እንደዚህ እንደምታዩት በአዲስ ቦርድ ጽድት አድርገን ከቀየርን በኋላ በቀጥታ ለደንበኞቻችን መጥተው እንዲወስዱ ነገርናቸው። እነሱም በመገረም እንዴ 24 ሰዓት እንኳን ያልሞላው ዕቃ እንዴት እንወስዳለን አሉ። እኛ ግን ስራችንን ሁልጊዜም በታማኝነትና በፍጥነት ለመስራት ለራሳችን ቃል ስለገባን ሁሌም ቢሆን ደንበኞቻችን ማቴሪያላቸው በጣም በፍጥነትና በጥራት ተሰርቶ እንዲሄድ እንሞክራለን። ስለሆነም ይህን ደንበኛችን ያደረግንለት እንደዛ ነው። ምናልባት እናንተም በቤታችሁ አሊያ በቢራችሁ የተለያዩ የተበላሹባቸው ኤሌክትሮኒክሶች ካሉ በቀጥታ ባዮ ላይ ባለው ስልክ በመደወል ፈጣንና አስተማማኝ አገልግሎት ማግኘት ይችላሉ። አቤል ቴክኖሎጂ ነን። ሰላማችሁ ይብዛ።